بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على أشرف المرسلين نبينا محمد وعلى آله وصحبه أجمعين. ما بعد يتكبراتشون وندمجهتوچ من العالم تገኙ السلام عليكم ورحمة الله وبركاته. تقبل الله منا ومنكم صالح الأعمال. እንዴት ናችሁ? ሰላም ናችሁ? ትንሽ አጠር ያለ መልእክት ይኖረኛል። እሱ ደግሞ በዚህ ሁለት ቀን ወይ ዛሬና ትናንት የተከሰተ ትንሽ ሐሳቤ መግለጽ ፈልጋለሁ። እሱ መጀመሪያ በሚከሰተው ያለ ማለት ነው። ሰላም 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 وعليكم السلام ورحمة الله وبركاته. راح يكون عندي بالعربي فيما بعد، نتكلم اليوم عن أحوال إثيوبيا إن شاء الله بعد هذا البرنامج إن شاء الله. الآن حيكون بالأمحرية بأمارينيا نوعهم من ناقر مفلقو زاري يتنانت تنش لسماتشو مجمريا የኢትዮጵያ ጳጳሱ የተናገሩት የ14 ደቂቃ ሁሉ ሰው ሰምቶታል። በሁሉም ፔጅ ወርደዋል። እኔም በእንትኑ ነው ያደረኩት መሰለኝ። ኤኒዌይ ሁሉ ሰው ሰምቶታል። ማለት እኔ በክርስትና ብዙ መናገር አልችልም፣ ምክንያቱም የኔ ቦታ ስላልሆነ ወይ ደግሞ እኔ ብዙ ዕውቀት በእነሱም የለኝም። በጳጳሶች በቄሶች ብዙ ዕውቀት የለኝም። ዋና መናገር የፈለኩት ግን ብዙ ሰው በእነሱ በሳቸው ማለት ነው በጳጳሱ የኢትዮጵያ ጳጳሱ ነው ትግራዋይ ስለሆነ ስለተናገሩ ዘረኛ ተብሎ ብዙ ሰው ሲሳደብ ብዙ ነገር የተሰማ ነው በሶሻል ሚዲያ። እንደገና ደግሞ በሌሎች ብዙ ወጥተው ተናግረዋል። ማለት ሁላችን ያጋጠመን ነገር ነው። ምክንያቱም በሚከሰት በህዝብ ትግራይ የተደረገ መናገሩ ሰው ዘረኛ የሚያስብለው እኔ በጣም ይገርመኛል። ምክንያቱም ለሐቅ መናገር እኔ ሐቅ ነው መናገር ሞት አልፈራም ብሎ ተናግረዋል። ሰውዬ በጣም ነው የሚያስደስተው ሐቅ መናገራቸው። ኢንሻአላህ ኢንሻአላህ ሽክራን አልহামዱሊላህ ረመዳን ያኒ بخير ولله الحمد። ስለዚህ አንድ ሰው ሐቅ መናገሩ ሃይማኖተኛ ሆኖ ሐቅ መናገሩ ዘረኛ የሚያስብለው በጣም የሚገርም ነው። ምክንያቱም ማንም ሃይማኖተኛ ይሁን ከሐቅ ከሚስኪን ከተበደለ ነው መሆን ያለበት እንጂ ከመንግስት መሆን የለበትም። እና እቺ ኢትዮጵያ የምትባል ሀገር ለማንም የማትመች መሆኗ አሁን ብዙ ነገር እየወጣ ነው እየታየ ነው። በሳቸው ደግሞ ትንሽ አሰማቸዋለሁ። ኢትዮ ፎረም የተናገሩት በጣም አሪፍ ስለገለጹት አሰማቸዋለሁ። ዜናው ሀገር አቀፍ ብቻ አይደለም፣ ድንበር ዘለል ሆኖ ዓለም አቀፍ ሆኗል። የሲኤንኤን እና የሮይተርስ የዋሽንግተን ፖስት እና አሶሺየትድ ፕሬስ የዜና ርዕስም ሆኗል። ኢትዮጵያዊ ፓትርያርክ ታፈኛለሁ አሉ። የኦርቶዶክስ ተዋሕዶ ቤተክርስቲያን የበላይ ጠባቂ ዝምታቸውን ሰበሩ። ፓትርያርኩ በትግራይ የዘር ማጥፋት መካሄዱን ተናገሩ፣ ወዘተ የሚሉት ገለጻዎች ደግሞ በእነዚህ ዓለም አቀፍ መገናኛ ብዙሃን ዘገባ ላይ በአርዕስትነት የዋሉ ናቸው። በኢትዮጵያ ውስጥ ደግሞ ስሜቱ ሌላ ይመስላል። ፓትርያርኩን የሰማይ ሕይወት ያባት ናቸው የሚላቸውን አቡኑን ለምድራዊ መንግስቱ ለውጡም ብፁዕነታቸውን ሲረግምና ሲሳደብ የሚውል አማኝና ምእመን በዳግማ ትንሣኤ ዋዜማ በየማህበራዊ ሚዲያው ታይቷል። ከአቡነ ማትያስ አብይ አህመድ ይበልጡብኛል ብሎም በግልጽ እየተናገረ ነው። ምድራዊ ሕይወትን ንቀው ዓለማዊ ንግግሩን ሁሉ ተጸይፈው ዘላለማዊ ሕይወትን ተስፋ አድርገው የሚኖሩትን ፓትርያርክ ጦርነቱን አልተባበሩኝም፣ ዓለም አቀፍ ተቋማት የዘር ማጥፋት ነው ያሉትን ድርጊት ለምን እርሳቸው ተናገሩት ብሎ የሚጮህ ድምፅ ከአርያም ማዶ እየተሰማ ነው። በእርግጥም የሚሊዮን ኦርቶዶክሳውያን አባት እየተዘለፉና እየተሰደቡ ነው። ዓለማዊ ሕይወት ለምኔ ብለው እናት አባታቸውን ዘመድ አዝማዳቸውን የትውልድ ቀያቸውን ትተው የመነኑትን አባት ዘር ማንዘራቸው ተፈልጎ ተዘለፉ። የጥንታዊቷ ቤተክርስቲያን ዋና ሰው የስድብ ናዳ ወረደባቸው። አሳዛኙ ነገር
ነገር ዋናው ተሳዳቢ አማኝ ነኝ ኦርቶዶክስም ነኝ የሚለው ነው ይላል አንድ ታዛቢ። ለመሆኑ አቡኑ ለምን ተሰደቡ? ታፈንኩ ማለታቸው ውሸት ነውን? ያፈናቸው አካል አላፈንኩም ብሎ ባላስተባበለበት ሁኔታም ስለ እርሳቸው ቃል ለምን አቧራ ተነሳም? ወይንስ በንግግራቸው የጠቀሷቸውና በትግራይ ህዝብ ላይ እየደረሰ ነው ያሉት ጥፋት ከብፁዕነታቸው የማይጠበቅ ሐሰተኛ መረጃ ተሰራጭቶበታልንም ለስድብና ለመዘለፍ የዳረጋቸው ሌላኛው ጉዳይ የእኛ ዘር ሲሞት አልተናገሩም የሚለው ነው። በእርግጥ አባ ማቲያስ በኢትዮጵያውያን ላይ ስለሚደርስ ግፍና በደል ሲናገሩ ያሁኑ የመጀመሪያቸው ነውን? በዚህ ዝግጅት እነዚህን ጥያቄዎች እያብራራን እንቀጥላለን። ይሁንና አንድ ማሳሰብ ያለን በዚህ ዝግጅት ቤተ ክርስቲያኗ አሊያም ፓትርያርኩን የመከላከል ዓላማ የለንም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በፓትርያርኩ አሊያም ሆነ በራሷ በተቋሟ ላይ የተከፈተባትን ጥቃት የመከላከል ስራ የራሷ መሆኑንና ለዚህም የዳበረ አቅም ባለቤት መሆኗን እናምናለን። በመሆኑም የእኛ ዋነኛ ዓላማ ተቋሟንና አለቃዋን መከላከል ሳይሆን ከጉዳዩ ጋር ያለውን እውነትና ሀቅ ፈልፍሎ ማውጣት ነው። አብረን ቆይ። ያ ነው ዋናው። ምንድነው ሰውየው የተናገሩት በሁሉም ሃይማኖት እንደሱ ነው የሚለው ይመስለኛል። በእስልምናም በሌላ ሃይማኖትም በክርስትናም በይሁድናም ይሁን ከአላህ የመጣ ሃይማኖት ኦሪጂናሊ ስለሆነ ከመጀመሪያ ሁሌም የሚለው ከተበደለ ሁን ነው የሚለው። ከነዚህ ጣዖቶች ከነዚህ ንጉሳኖች የሚበድሉ የሚዘልሙ ከነ ፍርዓውን እንደ ፍርዓውን አይነት የሚመስሉት ከነሱ ጋር ጎናቸው ሆናችሁ አንተ አታጭበጭቡ አትደግፉ ነው የተባለ እና ኢትዮጵያ ህዝብ ግን በትግራይ ክልል ወይ በትግራይ ህዝብ አዋጅ ሲታወጅ በጦርነት ሲታወጅ አንድም ወጥቶ አልተናገረም። እንዲሁም ድጋፉ ነው ሁሉ እንደዚህ ልባቸው ደግፈው ነው ሁሉ የደገፉት የህግ ማክበር ተብሎ ማለት ነው። ስለዚህ የህግ ማክበር ብሎ ለትግራዋይ ብቻ መጨፍጨፍ የተፈቀደበት ይህን ዓላማ ማለት ነው ለራሱ ሰው የሚደርሰው አልመሰለውም። ሁሉ ሰው ነገ ጠዋት እኔም ይደርሰኛል እኔም ችግር ይመጣኛል አላለም። ይሄ ነው ዋና የሚያሳዝነው። ምክንያቱ በሁሉም ሃይማኖት እኔም ማቆ በእስልምና አሁን እነዚህ ሙፍቲዎች አንድ ወጥቶ አልተናገረም። አቡነ ማቲያስ የሚባሉ ግን ታፍነው ነበሩ፣ ተከልክለው ነበር። አሁን ሲወጡ ግን በትክክል የትግራይ የተከሰተ በህዝቡ የወረደ ጭፍጨፋ እንደ ኢትዮጵያ በሙሉ እኮ ነው መቃወም ነበረበት። ኢትዮጵያ በሙሉ ህዝብ መውጣት እኮ ነበረበት። ምክንያቱም ነገ ለኛም እንደሱ እንሆናለን ብሎ ማሰብ ነበረበት። በባዕድ ወታደር በባዕድ መንግስት በኢሳያስ አፈወርቂ አምጥቶ ኢትዮጵያ ማፍረስ ማለት ለትግራይ መጨፍጨፍ ማለት ሌላ እስከሚደፍረን ኢትዮጵያ የምትባል አሁን ለኛ ጁንታ ምናምን ሁሉ እየተባለ ነው። እኛ አሁን በዚህ ሰዓት ኢትዮጵያዊ ነው መባል ማንወድ እንጂ ጁንታ በሉ ሙንታ በሉ ምን በሉ ሌላ በሉ ምንም አይመስለንም። ኢትዮጵያዊ ማለት ስንባል ስንሰማ ግን በቃ ያመናል፣ ከራሴ ጀምሮ ማለት ነው። ምክንያቱም እኛ ኢትዮጵያዊ አይደለንም። ምክንያቱም እቺ ሀገር ለማንም የማትበጅ ሀገር መሆናት አሁን ነው የሚያሳያለው። በቺ በ27 ዓመት ያለፈ በዲሞክራሲ የተጀመረ ስርዓት ልማት የነበረ አላማረንም አላችሁ። ኢትዮጵያ አላማረንም፣ አንፈልገውም፣ ከፋን፣ ቸገረን። አሁን እኮ ኢትዮጵያ እያየነው ነው። ስራ ቁመዋል፣ ምንም ነገር የለም። እኔ 2 ጊዜ በአመት ሄድ ነበረ። ስለዚህ ምን እንደሆነ በቅርብ ሰው የሚነግረን ምን ላይ ያለ ሰው የሆነ እያየን እየሰማን ነው። ስለዚህ አገሪቱ ከእድገት ወደ ውድመት የመጣች እናንተ ግን መጀመሪያ ንጉስ መጣን፣ ነቢ መጣን፣ ምንትስ መጣን፣ ሙስሊሞች ተሰብስበው አላሁ አክበር አሉ። ይሄ ሰውየው ሙስሊም መሆን አለበት፣ ውስጡ ደብቆ ነው ኢስላሙ ተባለ። ጴንጤ ደግሞ ነቢ መጣለ። ኦርቶዶክስ ራሳቸው ሲዘፍኑ ሲጨፍሩ ነቢ ላክልን ሙሳ መጣ ተባለ። ያልተባለ ነገር የለም። ጋና ሰውየው አንድ ነገር ሳያደርግ 3 ዓመት ለትግራይ ሲከለከል ባጀቱም ይሁን ምንም ይሁን መንገድም ይሁን ሁሉ ትግራዋይ በየቦታው እየተገደለ አሁን ወጥቶ ግን ይሄን አቡና ስለተናገሩ ተብሎ የት ነበረ?
የሚያውቋቸው ሰዎች ደግሞ የሚሉት በፊትም እየተናገሩ ነበር። አሁን አይደለም ብቻ የተናገሩ። የእኛ ሙፍቲዎች የት አሉ? የኢትዮጵያ ሙፍቲ የሚባል ሙፍቲ ዑመር ከአብይ አሕመድ ሆኖ ቁጭ አለ አይደለም? አልተናገረም። እንዲሁም አላስወገደም እኮ። አሳፋሪ ነው። በጣም የሚያሳፍረው ነው። እንደ ሙስሊም ሆኖ አላህ ስብሐነ ወተዓላ ዓድል ነው መደረግ ያለበት፣ ሐቅ መፍረድ አለባችሁ ነው የተባለ። እንደገና ደግሞ ሐዲስ ረሱል ሰለላሁ ዐለይሂ ወሰለም መን ረአ ሚንኩም ሙንከራን ፈሊቀይርሁ ነው ያለ። መጥፎ ነገር ስታዩ ቀይሩት። መን ረአ ሚንኩም ሙንከራን ፈሊቀይርሁ ቢየዲህ፣ በእጁ ይቀይረው። ካልቻለ ደግሞ በምላሱ፣ ካልቻለ ደግሞ በቀልቡ። እናንተ እኮ ከሙስሊሙ የኢትዮጵያ ሙስሊም እኮ እንኳን ሊቀይር እሰይ እንኳን ሆኑ ይጥፉ ነው የተባለ። የኤርትራ ሙስሊምም የኤርትራ ህዝብም የኢትዮጵያ ህዝብም ሁሉ አብረው አንጨበጨበ ለትግራይ ለመውደምና ትግራይ ደግሞ ወድማለች። የነበራት ንብረቱ በሙሉ ወድሞታል። የዛሬ የእናት ቀን የተባለ አይደለም። እናቶች፣ ምስኪኖች እናቶች፣ የትግራይ እናቶች አለቀሱ፣ አዘኑ። ልጆቻቸው ሲገደሉ፣ ሲደፈሩ፣ እግራቸው እጃቸው ሲቆረጡ፣ አይናቸው ሲያጡ እናንተ ዝም ብላችሁ አያችሁ። ስለዚህ ክፋት ሲመጣ ለአንድ ብቻ አይደለም የሚመጣ። አሁን ዛሬ ደግሞ በዚህ በተናገሩት ዓለም ሙሉ አሰሙት። 14 ደቂቃ የተናገሩት አቡነ ማቲያስ የኢትዮጵያ በሙሉ ኦርቶዶክስ ኃላፊ ማለት ነው። ዓለም ሙሉ ነው የሰማው። ዓለም ሙሉ አሰሙት። የትግራይ ህዝብ እንደተጨፈጨፈ እንደተበደለ ማለት ነው። በሙሉ የክርስቲያን ዓለም ሰሙት። አሁን ሰምተዋል። በእርግጥ በፊትም ሁሉ ሰው ተናግረዋል፣ ወጥተዋል። ግን የእነሱ የራሳቸው ግዴታ አደረጉ። እኛስ የሙስሊሞችስ የት አለ? እኔ ትናንት ደውሎ አንዱ እንደሱ ብሎ ጠየቀኝ። እኔ ምን አውቃለሁ? እኔ የእነሱ ኃላፊ አይደለሁም። እኔ የእነሱ ሙፍቲ አይደለሁም። እኔ የራሴ ነው የማደርገው። ግን በጣም ያሳፍራል። ትናንት ምንድን ነው አብይ አሕመድ ኢፍጣር አደረግላቸው ለሶሪያ ስደተኞች ብዬ ስናገር አንቺ ምንድነው ምን አስቀናሽ? የነሱ ቢበሉ ምን አለው ምናምን ተባለ። እኛ ይስጣቸው እንኳን ለሶሪያ ስደተኛ ለበሙሉ ዓለም ቢያስበላ በጣም ደስ ይለኛል። ምስኪን ቢበላ ደስ ይለኛል። ግን አልአቅረቡና አውላ ቢልማዕሩፍ ነው የሚለው። ቅርብ ያለው ሰው የራሱ ህዝብ ሳያበላ የትግራይ ህዝብ እያስራበ የሶሪያ ስደተኞች ቢያበላ ውሸታም ነው፣ አስመሳይ ነው። እዩልኝ፣ የዚህ አረብ ሀገሮች እርዳታ ሊሰጡት፣ እንደገና ደግሞ ድሮን ሊሰጡት፣ እንደገና ሌላ እርዳታ ሊሰጡት ህዝብ ትግራይ ለማጥፋትና ቀስቀስ እያለ ደግሞ ሌላ ህዝብ ያጠፋል። ለዛ ነው። ስለዚህ ሰው የራሱ ኃላፊነት ማድረግ በጣም ደስ ይላል። ማን ይበለው ሐቅ መናገሩ ነው። ክርስቲያን ይሁን ሙስሊም ይሁን ዋና ሐቅ መናገር ነው የሚያስፈልገው። በዚህ ጉዳይ ደግሞ ዛሬ ዴሞንስትሬሽን ወጥቶ ህዝቡ በሙሉ መስቀል አደባባይ አታፈጥሩም ተብሎ የተከለከለ ማለት ነው። በችግር ተገኘ። ምክንያቱ ለምንድን ነው እኛ የምንከለከለው? እኛ ሁለተኛ ዜጎች ነን ወይ ተብሎ እየተናገረ የዋለ ዛሬ ሙሉ ቀን አያችሁ። ስለዚህ ሁለቱ ሃይማኖት በኢትዮጵያ ምን እየተከሰተ ያለ እያያችሁ ነው። በሌላ ቦታዎች ኢፍጣር አፍጥሩ ተብሎ ውጭ ሲያፈጥሩ የአብይ አሕመድ የብልጽግና ፎቶ ይዞ ነው እንደዚህ የወጡት። ስለዚህ ሙስሊሙ ደግሞ ብልጽግና ይጠቅመናል ብሎ ካሰበ አሁን ምን አስወጣው? ምክንያቱም እኛ አሁን ምረጡ ሲባሉ አታፈጥሩም በአብዮት አደባባይ ወይ መስቀል አደባባይ ቤተክርስቲያን ሲከለክላቸው አይፈቀዳችሁም ሲባሉ እኛ ሁለተኛ ዜጋ ነን ወይ አሉ። ለምን እኛ ሁለተኛ ዜጋ ነን ወይ? እኛ ትግራይ ህዝብ ስለምንድን ነው የተቃወመ? ለዛ አይደለም እኛ ምርጫ አድርግ አብይ አሕመድ ምርጫ አድርግ ሰዓቱ ደርሰዋል አሉት። አላረግም፣ እኔ እኮ ንጉስ ነኝ፣ ንጉስ ለመሆን ነው የምፈልገው አለ። ህዝቡ አልተቃወመም።